በሀገር ውስጥ ዜና እንጀምራለን። መንግስት በትግራይ ኃይሎች ላይ የድሮን ጥቃት መፈጸሙ ተነገረ። ህወሓት ዛሬ ማምሻውን ባወጣው መግለጫ መንግስት በትግራይና አፋር አዋሳኝ አካባቢዎች በትግራይ ኃይሎች ላይ የድሮን ጥቃት መፈጸሙን አረጋግጧል። በዚሁ የድሮን ጥቃት በትግራይ ሰራዊትና ነዋሪዎች ላይ ጉዳት ደርሷል ከማለት ውጪ ህወሓት በዝርዝር አልገለጸም። ቢቢሲ የጠየቃቸው አንድ የህወሓት ከፍተኛ ወታደራዊ ባለስልጣን በትግራይ አፋር አዋሳኝ በሚገኝ ሚልካ ወታደራዊ ጣቢያ ላይ የድሮን ጥቃት መፈጸሙን አረጋግጠዋል። በትግራይ ህዝብ ሞትና ስቃይ የሚረካው የኢትዮጵያ መንግስት የፕሪቶሪያን ስምምነት እየጣሰ ነው ሲል ህወሓት መግለጹን ያሰፈረው ቢቢሲ ስለ ጥቃቱ ከሚመለከተው የመንግስት አካል ለማወቅ ያደረገው ሙከራም እንዳልተሳካ አመልክቷል። ህወሓት ጥቃት መፈጸሙን የሚያመለክት መግለጫ ሲያወጣም በጠቅላይ ሚኒስትር አብይ አህመድ የተመራ የመንግስት ከፍተኛ ቡድን ደግሞ በጎንደር ጉብኝት ላይ እንደነበር ለማወቅ ተችሏል። ኤለን መስክ የዓለማችን የመጀመሪያው ትሪሊየነር ሆነ። የቴስላ ኩባንያ ባለቤት ኤለን መስክ የኩባንያው ባለድርሻዎች የ1 ትሪሊየን ድርሻ እንዲሰጠው በመወሰን ታሪክ ሰርተዋል። የቴስላ ኩባንያ የአክሲዮን ባለድርሻዎች ዓመታዊ ስብሰባ ማካሄዳቸውን ተከትሎ ነው $1 ትሪሊየን ለመስጠት ከውሳኔ መድረሳቸው የተነገረው። 75 በመቶ የሚሆኑት ባለድርሻዎች ድጋፍ መስጠታቸውን እናም የዓለማችን ሀብታሙ ሰው አሁን የመጀመሪያው ትሪሊየነር ሆኗል። በአሜሪካም ታይቶ ባልታወቀ ሁኔታም ከፍተኛ የአውሮፕላን በረራ መስተጓጎል ማጋጠሙ ተነገረ። የአየር ትራፊክ ተቆጣጣሪ በመንግስት በጀት እገዳ ሳቢያ እክል የገጠመው በመሆኑ ከፍተኛም የበረራ ማስተጓጎል ወይም ደግሞ መስተጓጎል ደርሷል። በጥቂቱ ከ2000 በላይ የሀገር ውስጥና የውጭ በረራዎች መሰረዛቸው ወይም እንዲዘገዩ መደረጋቸው ሲነገር ግዙፎቹን የኒውዮርክ የሎስ አንጀለስና የአትላንታን ጨምሮ በመላው አሜሪካም 40 የሚደርሱ አውሮፕላን ጣቢያዎች የችግሩ ሰለባ መሆናቸውን ዘገቦች አመልክተዋል። በመንግስት የበጀት እገዳ ሳቢያም አውሮፕላን ጣቢያዎቹ የሥራና ሰራተኛ ቅነሳ ለማድረግ መገደዳቸው ሲነገር በተለይ የሀገር ውስጥ በረራዎች በመስተጓጎላቸው መንገደኞች በመኪና ለመጓዝ ተገደዋል እየተባለ ነው። በዚህም መኪና አከራይ ኩባንያዎች የደንበኞች ቁጥር ከወትሮ በእጅጉ መጨመሩን ሲገልጹ፣ አንዳንዶቹ አከራዮች ካለፈው ዓመት ተመሳሳይ ጊዜ ሲነጻጸር ያሁኑ በ20 በመቶ ማደጉን ተናግረዋል። እስራኤል በሊባኖስ አጠናክራ የቀጠለችውን አዲስ ዘመቻም ኢራን ማውገዟ ተነገረ። አሜሪካና እስራኤል በሌላ በኩል ኢራን የእስራኤልን አምባሳደር ለመግደል ሙከራ አድርጋለች ሲሉ ከሰዋል። የኢራን አብዮታዊ ዘብ በሜክሲኮ የእስራኤልን አምባሳደር ለመግደል የወጠነው ሴራ በሜክሲኮ ጸጥታ ኃይል መክሸፉን ገልጸዋል። አምባሳደር ኢናት ክራንዝን ለመግደል በቬንዙዌላ የኢራን ኤምባሲ በኩል ዘመቻው ተቀናብሮ እንደነበር የእስራኤል ባለሥልጣናት ገልጸዋል። በሌላ ዜና ኢራን የእስራኤልን የሊባኖስ አዲስ ዘመቻ ማውገዟ ሲነገር የእስራኤል አደገኛ አካሄድ ቀጠናውን ወደ ጦርነት የሚያመራ ነው ሲል የቴሄራን ውጭ ጉዳይ ሚኒስቴር አስጠንቅቋል። የኢራን መግለጫም ትላንት ሐሙስ የእስራኤል የጦር ጀቶች በደቡብ ሊባኖስ የሄዝቦላህ ይዞታዎች ላይ ድብደባ መፈጸማቸው መገለጹን ተከትሎ የወጣ ነው። ባለፈው ዓመት የተደረሰውን ተኩስ አቁም ተከትሎ እስራኤል በሊባኖስ አጠናክራ በቀጠለችው ጥቃት በሺዎች የሚቆጠሩ ንጹሐን ዜጎች መቁሰላቸውንና መሰረተ ልማቶች መውደማቸውን ጠቅሷል ሚኒስቴሩ። እነዚህ የወንጀል ጥቃቶች የታቀዱትና የተፈጸሙት ደግሞ እንደ ኢራን መንግስት አባባል በአሜሪካ ድጋፍ ነው። የሊባኖስ ፕሬዝዳንት ጆሴፍ ኡን በተመሳሳይ የእስራኤል ጥቃት ዓለም አቀፍ ሕግ የሚጻረር ወንጀል ነው ሲሉ በጽኑ አውግዘዋል። የሱዳን መንግስት በአሜሪካ የቀረበውን ተኩስ አቁም ሐሳብ ውድቅ ሲያደርግ የተባበሩት አረብ ኤምሬትስ ከፍተኛ ባለስልጣን ለሱዳን አማጺ ቡድን የውጭ ቅጥረኛ ተዋጊዎች እየላኩ መሆናቸው ተሰምቷል። አዲስ የወጣ አንድ ጥናት የተባበሩት አረብ ኤምሬትስ የፕሬዝዳንታዊ ፍርድ ቤት ዋና ጸሐፊ አህመድ መሐመድ አልሁሜሪ
የድብቅ የጸጥታ ኩባንያ ባለቤት መሆናቸውን አረጋግጧል። በኩባንያው አማካኝነት የኮሎምቢያ ቅጥረኛ ተዋጊዎችን ለሱዳን ፈጥኖ ደራሽ ኃይል በብዛት እያቀረቡ ናቸው ብሏል ሴንትራይ የተባለው የምርምር ተቋም ባወጣው አዲስ ጥናት። የኮሎምቢያ የቀድሞ ወታደሮችን እየመለመሉ በአቡዳቢና ሶማሊያ በሚገኝ የኤሚሬት ጦር ሰፈር የድሮን ስልጠና እንዲሰጣቸው ካደረጉ በኋላ ከሚሊሻ ቡድኑ ጎን ተሰልፈው እንዲዋጉ ወደ ሱዳን ይላካሉ ብሏል ጥናቱ። የተባበሩት አረብ ኤሚሬትስ ሱዳን ውስጥ በድብቅ የወርቅና ሌሎች አንጡራ ሀብቶች ንግድ ተጠምዳ መቆየቷ ሲነገር፣ በተለይ 2 ዓመታት ያስቆጠረው የእርስ በርስ ጦርነት የፈጠረላትን አጋጣሚ በመጠቀምና ጦርነቱን በማቀጣጠል ከፍተኛ የወርቅ ዝርፊያ ላይ እንደምትገኝ የተለያዩ መረጃዎች አመልክተዋል። በጥቂቱ የ13 ቢሊዮን ዶላር ህገወጥ የወርቅ ግብይት ባለፈው የፈረንጆች ዓመት ማካሄዷ ሲነገር፣ ከፈጥኖ ደራሽ ኃይል ግስጋሴ ጀርባም የዱባይ ሰፊ የመሳሪያና የውጭ ተዋጊዎች ድጋፍ ወሳኝ ሚና መጫወቱ ተመልክቷል። ይህ በእንዲህ እንዳለ የሱዳን ጦር ኃይል በአሜሪካ የቀረበ የተኩስ አቁም ሐሳብ ውድቅ ማድረጉ ይሰማል። በጀነራል አብዱልፈታህ አልብርሃን የሚመራው ጦር ኃይል ባወጣው መግለጫም በአሜሪካ የቀረበውን የተኩስ አቁም ሐሳብ ውድቅ ማድረጉንና ፈጥኖ ደራሽ ኃይሉ ላይ ዘመቻ ተጠናክሮ እንደሚቀጥል ገልጧል። የሚሊሻ ቡድኑን ለማሸነፍ የሚያስችል የህዝብ ድጋፍ እያደራጀ መሆኑን የገለጸው ወታደራዊ መንግስት በመጨረሻም ድሉ የኛ ነው ብሏል። ጦር ኃይሉ ከተኩስ አቁም ይልቅ ውጊያውን አጠናክሮ ለመቀጠል ከውሳኔ የደረሰው የመከላከያ ምክር ቤት አስቸኳይ ስብሰባ ማካሄዱን ተከትሎ ነው። የፈጥኖ ደራሽ ኃይል ምዕራባዊ ቁልፍ ከተማ ኤልፋሸርን ከሰሞኑ የተቆጣጠረ ሲሆን ይህም ለቡድኑ እንደ ትልቅ ድል ተቆጥሯል። በሱዳን የእርስ በርስ ጦርነት በመቶ ሺዎች የሚቆጠር ህዝብ መገደሉና ሚሊዮኖች መፈናቀላቸው ይነገራል። ጦር ኃይሉ ከ13 ግዛቶች ዋና ከተማ ካርቱምን ጨምሮ አብዛኞቹን ተቆጣጥሮ እንደሚገኝ ሲነገር፣ ሰብአዊ ቀውሱም በዓለም ላይ የቀዳሚነት ክብረ ወሰን እንደያዘ ቀጥሏል። ዓለም አቀፍ የረድኤት ተቋማት በሱዳን ከ12 ሚሊዮን በላይ ህዝብ መፈናቀሉንና 14 ሚሊዮን ልጆች ለረሃብ አደጋ መጋለጣቸውን ይገልጻሉ። አሜሪካ መራሹ የአደራዳሪ ቡድን የሰብአዊ ተኩስ አቁም እንዲደረግ ያቀረበውን ሐሳብ ፈጥኖ ደራሽ ኃይሉ ሲቀበል ጦር ኃይሉ ውድቅ አድርጓል። የተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያና ግብፅን ያካተተው አደራዳሪ ቡድን ለ3 ወራት የሚዘልቅ የሰብአዊ ተኩስ አቁም ከተደረገ በኋላ የፖለቲካ የሰላም ሂደት እንዲቀጥል የሚጠይቅ ሐሳብ ነው ያቀረበው።